ኬዝ 1 ወጥ የሆነ ትርጉም የለውም። ይሄ ሙግት ለክሪፕቶከረንሲ ብቻ ሳይሆን ለሌሎችም የተግባር ውጤቶች ለሆኑ ቁሳቁሶች መነገር ይኖርበታል። ቋንቋ በራሱ ወጥ የሆነ አንድምታ የለውም። ለመግባቢያ ስለተግባባንበት የማይንድ መግለጫ ውክልና ስላለው ብቻ አገልግሎቱን ቀጥሏል። አበበ በሚለው ስምና በደምና በጅማት ቅንብር በተሰራው የሚዳሰሰው ግለሰብ መካከል ውሳጣዊ የሆነ የማይለወጥ አንዳች ግንኙነት የለም። ለመጠሪያነት አበበን መርጠንለት ሰውየው ጋር ለጥፈነዋል። ሀጎስ ቢሆን ይቻላል፣ ጫላም ቢሆን ይሰራል። ቋንቋ እዚህ ላይ መደዴና የዝርው ድል ተጫዋች ሆኖ ቀርቧል። በጣታችሁ ላይ ያለው የጋብቻ ቀለበትም ትርጉሙን ስለመረጋችሁበት እንጂ በራሱ ከጋብቻችሁ ጋር የበቀለ ምልክት ሆኖ አይደለም። የቡድሂዝም መነኮሳት አንገት ዙሪያ የተንጠለጠሉ ጨሌዎችም ቢሆኑ በድርጊትና በእምነቱ መካከል ያለውን ዝምድና አይገልጹም። ይገልጻሉ ተብሎ ሲታሰብ ብቻ ቁሳቁሶች መልእክት መሸከም ይጀምራሉ። ክሪፕቶከረንሲም እንደዚሁ ነው። መልእክት ተሸካሚ ናቸው ብለን ስናምን በወዛችን ጥረን ያፈራነውን ሀብት ወደ ነገ የሚያሻግሩ የፋይናንስ ቻርጆች የኢኮኖሚ ሀዲዶች ናቸው ብለን ስንቀበል የሚፈጠሩ የዲጂታል ስምምነቶች ናቸው። ኢንትሪንዚክ ቫልዩ የምንለው ውሳጣዊ ዋጋ በእውነቱ ስለ ራሳችን አሳቢ ፍጡራን ለመሆናችን የምንሰጠው ማስተባበያ እንጂ በህልውናና አይምሯችን በፈጠራቸው የቁስ አካል ተመን መሃል ተፈጥሯዊና የማይገረሰስ ግንኙነት ኑሮ አይደለም። ወርቅ ድንጋይ ለበስ ካዝና ውስጥ ተቆልፎ በብረት መወርወሪያዎች ጀርባ ተወዝፎ ተቀምጧል። አንበላውም፣ መጓጓዣም ሆነ ከብርድ መሸሸጊያ ልብስ አንሰፋበትም። ስለማይዝግ በቀላሉ ለማግኘት ስለሚያስቸግር ብቻ ውድና ልዩ መሆኑን ተስማምተንበታል። አባቶቻችን ወርቅ ወርቅ ነው ስላሉን ብቻ ትውፊቱን አስቀጥለን እምነታችንን ጠብቀን ወርቅ እንቁ ነው ብለን ተቀብለነዋል። ቢትኮይንም ራሱ ይኸው እምነት በቀላል አማርኛ በንጹህ የሂሳብ አልጎሪዝም ውስጥ ተጽፎ በዲጂታል የተቀመጠ ስምምነት ሆኗል። የነገው ትውልድ ከዛሬው አቀባዮች የሚሻገርለት ትውፊት ደግሞ የወደፊቱ ዓለም ወርቅ ቢትኮይን የመሆኑ ስብከት ነው። ዛሬ እጃችሁ ላይ ያለው ገንዘብ በ1971 ውስጥ የታጠፈው የመተማመኛ ቃል ኪዳን ቅሪታ አካል ነው። አሜሪካና ሀያላኑ ገንዘብን ያለምንም የሚታይ ማስያዣ ቁስ በባዶ ማተም ሲጀምሩ በፋይናንስ ሲስተሙ ላይ የነበረው እምነት ላይጠገን እስከ መጨረሻው ተሸረሸረ። ይሄ ነበር የቢትኮይን መጠንሰስ አማራጭ የለሽ እንዲሆን ያደረገው። በሂሳባዊ ቋንቋ የተጻፈው ቢትኮይን ከሮም ይልቅ ያረጀ፣ ከቢዛንታይን መንግስት ይልቅ የሸመገለ አዲስ የሚመስል ግን በዘመናት ውስጥ ሲብላላ የነበረ ጽንሰ ሐሳብ ነበር። ስለ ኢንትሪንዚክ ቫልዩ ነው ጥያቄያችሁ? ከዚያ የተሻለ ሐሳብ ልስጣችሁ። ታሽቶ ስለተለወሰ ስለተንጣለለ የንጹህ ዋጋ እሴት ማውራት መጀመር አለብን። በማብቂያ የለሽ ሁለንተና ውስጥ ፍጹም አላቂ የሆነ በጣት ብቻ ተቆጥሮ የተደመደመ ከወቄት ወርቅ ይልቅ የሚወደድ ተመን የመነጋገሪያ ጊዜ ላይ ነን። ከአሜን ባሻገር መጽሐፍ ላይ በእውቀቱ እንዲህ ይላል፣ የሰራኸውን ቤት ጎርፍ ይሁን ሀዲድ ጥሶ መንገድ ሲያደርገው ምንም ማስተማመኛ በሌለበት ሲስተም ውስጥ የትኛውም ነጋሲ የማይቀማህ ድልብ የማይበላው ጥሪት ለራስህ የምታከማችበት የፕሮግራም መስመሮች በ2009 እንደ ፈረንጆቹ ኢንተርኔትን አጥለቀለቁት። አንተ ዛ ላይ መንቃት መቻል አለብህ። ኬዝ 2 እንደ ጤዛ የሚለዋወጥ ዋጋው አያስተማምነኝም። እዚህ ጋር የጉርምስና ዘመን ለውጦችን የአካለ ስንኩልነት ምልክት ተደርጎ በተሳሳተ መንገድ መወሰዱን የሚያሳይ ጥያቄ ነው። አዎ ጉርምስና እንግዳ ጠባይ ያመጣል። ኮረዳነት ልጅነት ላይ ያልነበሩ ልምምዶችና ጠባዮችን ወርሶ ይከሰታል። ቢሆንም ይሄ ተፈጥሯዊ ነው። ምንም የሚያስፈራ ነገር የለውም። ሕፃን ልጅ ቢኮለታተፍ ጫጩት ለመብረር ሲሞክር በመንደፋደፍ 10 ጊዜ ወድቆ ቢነሳ እንደ ተአምር አይቆጠርም። በአንድ ጊዜ መብረር ስላልቻለ ክንፎቹን ገንጥለን መለመላውን አናስቀረውም። የአየር ሞገዶቹን በተወሰኑ የበረራ ሙከራዎቹ ስላልቀዘፈ ብቻ ላባዎቹን አንመለምላቸውም። እንዲያድግ ዕድል እንሰጠዋለን። ተፈጥሮ ሞግዚቷ እንዴት ባሉ የጥንቃቄ እርከኖች
ወደ ንስርነት የሚቀዝፍበትን ቅጽበት በየሰዓቱ ማቅረብ እንዳለባት ጠንቅቃ ተረድተዋለች። የምትመለከቱትና የምትሰሙት በምድር የፋይናንስ ታሪክ ውስጥ ትናንት ስለተፈጠረ እጅግ ጫጩት ግን ሁልቆ መሳፍርት ተስፋ ስለተሸከመ የግብይት ዘርፍ ነው። የዋጋ ግኝቱን ገና በሞቀ ውሃ ውስጥ ለብ ማለቱን ጣታችሁን ነክራችሁ እንደምታረጋግጡት ፈራ ተባ ያለ ወደ ሙሉ ጎልማሳነት በሪል ታይም ውስጥ እየተለወጠ ያለውን እጅግ ግዙፍ የቢዝነስ ዓለም ውስጥ በሽንቁር ቀዳዳ በኩል እያያችሁ ነው። ወደ ሙሉ መገለጥ ይመጣል። ወደ ሰፊው መከሰት ለመግባት የዛሬው የቢትኮይን ዋጋ በፍጹም ገደብ ሊሆን አይችልም። የዋጋ መርገብገቡ ቢዝነሱ ሕያው ለመሆኑ ምስክር ነው። ታችና ላይ መዋዠቁ የፈጠራ ግኝቶችና የአዳጊ ሳይንሳዊ ምርምሮች በየቀኑ ተጽዕኖ ውስጥ እያለፈ እንደሆነ ምስክር ናቸው። እንደውም ጸጥ ማለቱን ፍሩ፣ ይሄ ምውትነትን ያሳያልና። ውቅያኖስን ተመልከቱ፣ ይዋልላል፣ በማይክሮ ሰከንዶች ውስጥ ይዋዥቃል። ከጥልቁ የሚነሱት ሞገዶች የባህሩ ጠለል ላይ ሲደርሱ የተሸከሙትን ጉልበት በውቅያኖሱ ስፋት ልክ ይደፉታል። እንቁና የባህር ብርቅዬ ዓሣዎችን መዋዠቁ ወደ መገለጥ ይተፋቸዋል። ማዕበል የሕያውነት ምልክት፣ የእስትንፋስ ያለው ስነ ፍጥረት መግባቢያ ነው። ነፋስን አተኩራችሁ እዩት። ነፋስ ይዋዥቃል። የምድር አበቦችንና ዝርዕትን እንዲለመልሙ ለርቢ የሚያንቀሳቅሳቸው ገዢ ጉልበት መሆኑን ጥቃቅኗ ሽውሽውታ ማረጋገጫ ማህተም ናት። ማዕበሉን አንረግመውም፣ ይልቁንስ ሞገዱን ቀዝፈው የሚሻገሩ መርከቦችን እንገነባበታለን። ዶላር በተጠነሰሰበት ወቅት ዋዣቂ ነበር። ወርቅ አዲሱ ዓለም ተብሎ ከሚጠራው ሰሜን አሜሪካ በስፔን ተዝቆ በባህር ላይ ተጭኖ ወደ አውሮፓ ምድር ሲናኝ ዋጋውና ተመኑ ዋዣቂ ነበር። በክሪፕቶ ከረንሲ በተለይም በቢትኮይን ላይ ያለው ይሄ ጥርጥር ቁስልን በትኩስ ማበሻ ጨርቅ በማጋም ማድረቅን ከመፍራት ጋር አንድ አይነት ነው። ሲታይ የሚያቃጥል ይምሰል እንጂ ሕክምናዊ ጠባዩ ግን የቆዳን ቅርፊት ብቻ ግሎ ህመምን የሚያስታግስ መፍትሄ ነው። የዋጋ ግሽበቱ የጋመ ጨርቅ ነው። ቁስሉ ደግሞ የታመመው የዓለም የሞኔታሪና የፋይናንስ ሲስተም ነው። ይሄ በሌላ መንገድ ሊፈወስ አልተቻለም። ነገ ላይ ቆሞ የሚጠብቀው እውነታው ደግሞ መድኃኒቱ ዛሬ ላይ የሚጀምረው ቢትኮይን መሆኑ ነው። ቢትኮይን ደመ ቀዝቃዛነትን አይፈልግም። እንደ ረጋ የኩሬ ውሃ በምንዛሬ ተመን ተወስኖ መኖር ዕጣ ፈንታው አይደለም። ቢትኮይን የሚፈልገው ቅቡልነትን ነው። ቅቡልነት ደግሞ የዋጋ መረጋጋትን በተራው ቀስ ብሎ ጊዜው ሲደርስ ያመጣዋል። ይሄ የማይቀር ተፈጥሯዊ የክሪፕቶ ከረንሲ ፋይናንስ የጉልምስና እርከኑ ነው። ኬዝ 3 ቢትኮይን በሕግ ተላላፊዎች በስፋት ጥቅም ላይ ይውላል። መንገዶችም በሕግ ተላላፊዎች ጥቅም ላይ ይውላሉ። የካሽ ጥሬ ገንዘብን በወንጀለኞች ጥቅም ላይ ይውላል። የስልክ አገልግሎትንም አመፀኞች ይጠቀሙበታል። አጉራ ዘለሎች የመንደራችሁን አውራ ጎዳና ስለሚጠቀሙበት እናንተ በመንገዱ መተላለፍ ታቆማላችሁ? አስፋልቱ እንዲፎጋገር ሰልፍ የሚወጣ ማን አለ? የሉኒታ ቢሶችና ግብረ ገብ የለሾች የፖስታ አገልግሎትን ስለሚጠቀሙስ ኢንቬሎፖችን ሁሉ ሰብስበን እናቃጥላቸው? ይሄ ጥያቄ እጅግ ጥንታዊውን የአመክንዮን በደል ሰርቷል። ቃታውን የሳበውን እጅ ካፈሙዙ ጋር ያምታታዋል። ችግሩ የጠመንጃው አይደለም፣ ለመግደላ ሲረው የተኮሱት ጣቶች እንጂ። ችግሩ የቢትኮይን አይደለም፣ ቢትኮይንን አቢዩዝ የሚያደርጉት አካላት እንጂ። ብሎክቼን በሰው ልጅ ታሪክ ውስጥ ከተፈበረኩ የሂሳብ ማመሳከሪያ መዛግብት ውስጥ የመጨረሻውና ፍጹም ግልጸኝነት የተሞላበት ሰነድ ነው። እያንዳንዷ ግብይት፣ እያንዳንዷ ዋሌት፣ እያንዳንዷ የዋጋ እንሽርሽሪት፣ የልውውጥ እንቅስቃሴ በዘላለማዊ የአደባባይ አይን በተተከለበት ጽላት ላይ ተቀርጿል። ማንም ሊያታልለውም ሆነ ሊለውጠው የማይቻላቸው የማይገረሰሱ የንጹህ ፕሮግራሚንግ ልህቀት ፋይል ውስጥ ተቸንክረዋል። እንደውም ይህንን የፋይናንስ አወቃቀር ወንጀለኞቹ እጅግ አጥብቀው ይፈሩታል። ረገረጋማውን የቀድሞውን ስርዓት ይልቁኑ ይናፍቃሉ። በጥላማው የንግድ ግብይት ውስጥ ጥላሸት የተቀቡ ማጭበርበሮችን በደብዛዛው ለመስራት ከባህር ማዶ ውጭ ገንዘብ የሚቀመጥባቸውን አካውንቶች ይመርጣሉ። ቁልፍልፍ ያሉ ምስጢራዊ ካምፓኒዎችና ሰነድ አልባ የክፍያ ደረሰኞች ተወዳጅ ምርጫዎቻቸው ናቸው። ይሄ ሁሉ ዛሬ ላይ ባለው ማዕከላዊ እዝ በሚያስተዳድረው ፋይናንስ ለመብቀልና ለመስፋፋት ምቹ ለም መሬት ያገኛል።
የዋሻ ውስጥ ቢዝነስ ሆኗል። ቢትኮይን የወንጀል ሰሪዎችን የሀብት ምንጭ ፀሐይ ፊት ያሰጠዋል። ጥልፍልፍ የንግድና የባለስልጣናት መዘወሪያዎችን የሚሸከምበት ትከሻ ስለማይኖረው የወንጀል ክሮች ራሳቸውን ተብትበው የመዝባሪዎቹን እግር ኮድኩደው የተጠያቂነት መቀመቅ ውስጥ ይከቷቸዋል። ቢትኮይን የሌቦች ንጥቂያ ማጠራቀሚያ ጎተራ ነው ተብሎ ሰምታችሁ ይሆናል። እውነታው ግን ከዚህ እጅግ ሩቅ ነው። ቢትኮይን የምስክርነት መሰየሚያው የፍርድ ወንበር ነው። ሌቦቹ ከብርሃን በመሸሽ ላይ ናቸው። ከግልጹ ቢትኮይን ፊት ለመቅረብ ምንጩ የሀቅ የሆነ ንብረት በቅድሚያ ሊኖራቸው የግድ ይላልና። ኬዝ 4 በቅርቡ ይከስማል በብል ነው። እያንዳንዱ ክስተት መቼም ቢሆን በይሆናል መጠቅለያ ውስጥ ተጠቅልሎ መቅረቡ አይቀሬ ነው። የመጀመሪያውን የጽህፈት ማተሚያ ማሽን የእሳት ራት ብለውት ነበር። የባቡር ሀዲድ ዝርጋታን እንደ አመዳይ ትናኝ በኖ የሚጠፋ ተብሎም ታምቶ ነበር። ህዳር ሲታጠን ተብሎ በሚጠራው ክስተት የተፈጠረውን ወረርሽኝም ከጣን ጋር የሚያያይዙት አይጠፉም ይሆናል። እኛ ግን ወረርሽኙን ትተን በጎ መዓዛውን እንስባለን። በጎ መዓዛን ፍለጋ ደግሞ እስከ እብደት ጥግ ድረስ መሰደድን ይጠይቃል። ንቦችን እዩ፣ እስከ ምድር ጫፍ ድረስ ሌትና ቀን ቆላ አደጋ ይበራሉ። ከስማል በሚል ፍርሃት ውስጥ የተደበቀ መልካም የሚመስል ታላቅ ኢኮኖሚያዊ ምንፍቅና አለ። ጥያቄው የዋጋ ተመኑ ከአገልግሎት እሴቱ ጋር ቢትኮይን ይጣጣማል ወይ የሚለው አይደለም። ጥያቄው መጀመሪያውኑ ቢትኮይን የምር የሆነ አገልግሎት አለው ወይ የሚለው ነው። መልሱ ደግሞ ቀላል ነው። ለሚያምን ሁሉ ይቻላል ተብሎ እንደተጻፈ ብሎክቼን እውነት ከሆነ የማይገረሰስ የማይለወጥ የተደላደለ የንብረት ዝውውርና የፋይናንስ ባለቤትነት ጽኑ ከሆነ ውቅያኖሶችን ተሻግሮ ድንበሮችን አቆራርጦ ያለማንም ከልካይነትና ፈቃድ ሰጭነት በገዛ ንብረታችሁ ላይ ራሳችሁ አዛዥ ናዛዥ የምትሆኑበት የኢኮኖሚያዊ መለኮታዊ ኪዳን ከሰራ የምርም ህልው ከሆነ እንግዲያውስ ቢትኮይን አገልግሎት አለው ወይ የሚለው ጥያቄ ገና ከጥያቄነቱ ሳይወጣ በእንጭጩ ያለ ተመልሷል ማለት ነው። ከዚህ በላይ አንድን የፋይናንስ ሲስተም ጠንካራና ዘመን ተሻጋሪ የሚያደርጉ ባህሪያት ስክን ባለ በተሰደረ አቀነጃጀት የተፈጠሩበትን ስርዓት እስካሁን ምድራችን በአካል አላጋጠማትም። ይሄ የሚያሳየን የቢትኮይን ዋጋ ታይቶ የሚከስም ሳይሆን ከፍ እያለና እየናረ መምጣቱም የአጋጣሚ ጉዳይ ያይደለ ለአገልግሎቱ ታላቅነት የተቸረው ዕውቅና መሆኑን ያስረዳል። የበብሎች ወይም የፋይናንስ ድንገተኛ አረፋዎች ይፈነዳሉ። ከተነኑም በኋላ ትተውት የሚሄዱት ዱካ የለም፣ እስከናካቴው ይጠፋሉ። ቢትኮይን ላይ ግን እንዲህ አይደለም። ክሪፕቶ ከረንሲን ያያችሁ እንደሆነ በየትኛውም የዋጋ መቀነሱና የተመን መውረዱ እንኳ ሳይቀር የተመሰረተበት ክሪፕቶ ከረንሲ ኔትወርኩ ንቅንቅ የማይል ስንጥቃት የማያሳይ ግድግዳ ሆኖ ሁሌ እንደቆመ ነው። ጥንካሬ ጨምሮ የኮምፒውቴሽናል ኖዶችን ብዙ ተባዙ ብሎ መርቆ ሃሽና ከየትኛውም በላይ ጊዜ ደግሞ እምነትን አደርጅቶ እንደገና ብቅ ሲል ደግሞ ተደጋግሞ ሲከሰት ተስተውሏል። ይሄ አረፋ አይደለም። ይሄ በክፍለ ዘመናት በጠቢባን አይምሮዎች የተቀረጹ የሂሳብ ማገሮች ተውተርትረው ተደጋግፈው የመሰረቱት የፋይናንስና የዲጂታል ኪነ ህንፃ ነው እንጂ እውነተኛ የኢኮኖሚ ካቴድራል ቢትኮይን ነው። በእውነቱ በክሪፕቶ ከረንሲ ውስጥ ያለው ውስብስብነት ገርጋሪ ግድግዳ ሆኖ መቆጠር የለበትም። ይልቅ ስለ ክሪፕቶ ከረንሲ ደህንነት ማስተማመኛ ርብራብና አቃፊ አጽም ነው እንጂ። ልክ ኪነ ህንፃው ተሰርቶ ሲያልቅ አቃፊ አጽሙ በራሱ ጊዜ ይገለፈፋል። እውነተኛ ፍልፍል አለቱ ብቻ በሙሉ ግርማው ይቆማል። ያኔ አቃፊ አጽሙ ስለመኖሩ እንኳ አታስታውሱትም። ኬዝ 6 መንግስት ያግደዋል። መንግስታት ሁሌም ከአስበርጋጊ ቴክኖሎጂ በተቃርኖ እንደቆሙ ናቸው። ቢያንስ ለመጀመሪያው ለተወሰኑ የመብቀያ ዓመታት ላይ ጥንታዊ ታሪክን ብታዩ የጨው ንግድን ለማገድ ሞክረው ነበር። በአውሮፓ ውስጥ የበርበሬና የቅመማ ቅመም ልውውጥ እንዳይኖር ታውጆ ነበር። የቡና ቤቶችና የሻይ ቤቶች እንዲዘጉ ጭፍራ ተመድቦ በየቀየው ተሰማርተው ረከቦት ግልበጣ ፋሽን የሆነበት ዘመን ነበር። የሐር ንግድና የመጻሕፍት በእናት ቋንቋ እንዳይታተሙ ያልተፈነቀሉ ድንጋዮች አልነበሩም። ታዲያ እነዛ ሁሉ አታድርጉ አይሆኑም ክልከላዎች የት ደረሱ? ሂሳብ በአዋጅ ሊገታ የሚችል ኃይል አይደለም። መቁጠሪያ ቁጥሮችን ህገወጥ ናችሁ ማለት ማይታሰብ ነው። ቢትኮይን ሂሳብ ነው። ክሪፕቶ ከረንሲ መቁጠሪያ ቁጥር ነው።
2 ሲደመር 2 እኩል ይሆናል 5 የሚል አንቀጽ ማጽደቅ አይቻልም። ኢንተርኔት በመንግስታት ፈቃድ ላይ የተመሰረተ ህልውና የለውምና። ኢንተርኔት አለ፣ የመንግስት ጣፋንታ ደግሞ ከዚህ አካል ጋር ተስማምቶ ለመኖር ዝግመተ ለውጥ ማድረግ ነው። አሰራሩ ላይ ለውጥ፣ ሐሳቡ ላይ ለውጥ መፍጠር የግድ ይለዋል። መንግስታት ሉዓላዊነታችንን ይገዳደራል ብለው ይፈሩታል። በእርግጥም ትክክል ናቸው። ሉዓላዊነት ላይ ጥያቄ ያስነሳል። ቢትኮይን የበላይነትና ፍጹም ፈላጭ ቆራጭነትን በወንጀለኛ መቅጫ ህግ አፋጦ ይወጥረዋል። የሚፈለገውም ታዲያ ምን ሆነና ነጭ ልብስ ላይ እንዳረፈ ነቁጥ ማናለብኝነት በቢትኮይን ኔትወርክ ውስጥ መድረሻ ያጣ የተገለለ መጻተኛ ይደረጋል። ከዚህ ፍርድ ማምለጥ አይቻልም። የደንቦች መውጣት የክሪፕቶ ከረንሲ የመጨረሻ ህቅታውን የሚለፍፉ መርዶ አይደሉም። ደንቦቹ ክሪፕቶ ከረንሲ የነገ የግብይት ኤንጂን መሆኑን ስላመኑ የታጠሩ ሸምጋይ አጥሮች ናቸው። ክሪፕቶ ነገም ከነገ ወዲያም እንደሚቀጥል ማረጋገጫ ናቸው። ኬዝ 7 የአካባቢ ጤናማነትን ይመርዛል። እስኪ ንገሩኝ፣ ገንዘብን ለማተም የሚወጣው ኬሚካል በተፈጥሮ ላይ ያለው የጎንዮሽ ጉዳት ቢመነዘር ዋጋው ምን ያክል ይመስላችኋል? የነዳጅ ዘይትና የፔትሮ ዶላርን ለመቆጣጠር የታወጁት ጦርነቶች በህያዋን ፍጥረታት ላይ ያርከፈከፉት መዓት በምንዛሬ እንለካዋለን? ያስከተሉት የካርቦን ፉትፕሪንት የደፈደፉት አስደንጋጭ የካርበን ልህቀት ምን ያክል ይመስላችኋል? ብረት ለበስ ተሽከርካሪዎች፣ ሁልቆ መሳፍርት ማሽኖችን በየቀኑ የሚያንቀሳቅሰው ሲስተም ያለበትን የስነ ህይወት ዕዳ በቀላሉስ ማሰብ ይቻላል? ቢትኮይን ጉልበትን ያልባል። ቢሆንም ይህ ማይን የሚደረገው ጉልበትና ኃይል የተረሳና የተወዘፈ ቀሪ አገልግሎት እንጂ ተፈጥሮ ላይ ሸክም የሚሆን ኪሳራ አይደለም። ከተረፈው ወስዶ የተትረፈረፈ ምርት ይሰጣል። በግድቦች ውስጥ የተጠራቀመውን ሃይድሮ ኤሌክትሪክ፣ በወና ሜዳዎች ላይ የተዘረጉትን የተፈጥሮ ጋዞች ለኦፔሬሽን ይጠቀማል። አለቀ። በምድረ በዳ አለት ላይ የሚባክነውን የፀሐይ ጉልበት ወደ ዲጂታል የግብይት ጉልበት ይለውጣል። ይህ ሁሉ አንድም ጥይት ሳይተኮስ፣ አንድም ወታደር ሳይገበር፣ አንድም ህፃን የፈራረሱ ድንኳኖች ውስጥ ከሞት ለመጠለል ሳይታጎር፣ የገንዘብ ህትመትና የፔትሮ ዶላር ጦርነቶች ሴራ ባላለፈበት ሳያልፍ በሰላማዊ መንገድ ጉዳዩን ይፈጽማል። በቃ ዲጂታል ገንዘብ ነው። ለዲጂታል ገንዘብማ ደግሞ ሌሎች አሉን፣ ይሄ አያስፈልገንም። በፍጹም። የባንክ ቼክ ወረቀታችሁ ወይም የሞባይል ባንኪንግ ስርዓት ጋር ቢትኮይንን ማወዳደር በቲቪ ስክሪን ዩኒቨርስን ማየትና ሁለንተናውን በንጹህ የሌሊት ሰማይ ላይ ቀና ብሎ ከማየት ጋር እኩል ነው። ምንም የማይመሳሰሉ ሁኔታዎችን እያወዳደራችሁ ነው። ገንዘባችሁን በሞባይል አፕሊኬሽን በኩል ትራንስፈር ስታደርጉ እውነተኛ ዋጋን እያንቀሳቀሳችሁ እንደሆነ ከተሰማችሁ ተበልታችኋል። እናንተን ወክሎ ገንዘባችሁን ሶስተኛ አካል እንዲያንቀሳቅስላችሁ ፈቃድ እየጠየቃችሁ ነው። መዳህ የማይችል ጨቅላ ህፃን ከመሬት አንስተው ይታቀፉት ዘንድ እጁን እንደሚዘረጋ ከኢኮኖሚያዊ ስንኩልነትና ባዶነት የሚያወጣችሁን ጥሪ እየተጠባበቃችሁ ነው። ባንኩ አይሆንም ማለት ይችላል። መንግስት ግብይታችሁ በግዛት አይደረግም ብሎ ሊከለክል ይችላል። የምታስተላልፉበት ኔትወርክ ሊቋረጥ ላይሰራና ከናካቴው አገልግሎት ሊክዳችሁ ይችላል። በገንዘብ ተቀባዩ ጠረጴዛ በድንጋጤ የገረሩ ባዶ እጃችሁን ዘርግታችሁ ሲስተም የለም የሚለውን ጆሮ ጭው የሚያደርግ መርዶ ትሰሙ ዘንድ ግድ የሚልበት ሰዓት ሁሌም እንዳንዣበበ ነው። ቢትኮይን የዲጂታል ንብረት ነው። በባዕዳን ዳታቤዝ የሚተዳደር የዕዳ ትርፍ ማመሳከሪያ መዝገብ አይደለም። ለመጀመሪያ ጊዜ በሰው ልጅ ታሪክ ውስጥ እውነተኛ ዋጋን በገዛ ራሳችሁ ፈቃድና ቁጥጥር ውስጥ የዋለበት ጊዜ ነው። ይህ ንጹህ፣ ክብደት አልባ፣ ድንበር የለሽ፣ ማንም ከልካይ የሌለበት ትክክለኛ የንብረት ትርጉምን የሚያሟላ ሀብት የተፈጠረበት ዘመን ላይ ደርሰናል። የቢትኮይናችሁን ፕራይቬት ኪ ለማንም እስካልተናገራችሁ ድረስ እስከ መቃብር ድረስ የእናንተ ብቻ የሆነ ንብረት ባለቤት ናችሁ። አላምነውም። ግልጽ እናድርገው። ይሄ ጥያቄ ከቀኝ ወደ ግራ እያነበበ ያለ ጥያቄ ነው። ጋሪውን ከፈረሱ ያስቀደመ ጥያቄ ነው። ጥያቄው እናንተ ኮዱን ስለማመን አለማመናችሁ አይደለም። ጥያቄው እናንተ የባንክ ባለቤቶችን ታምኗችኋላችሁ ወይ ነው። ታዲያ ይልቅ ፖለቲከኞችን ማመኑ ይሻላል? ስምምነቱን አላደረኩም ብሎ ሽምጥጥ አድርጎ ሊክድ የሚችል ተደራዳሪን ማመን ይቀላል?
ዛሬ አይታችሁት ነገ እንደ ጤዛ እንደ ታንዛኒያ ገንዘብ መቀመቅ ድረስ መንኮታኮት የሚችልን የማያስተማምንን ፈንድ ማመን ይሻላል? ከእንቅልፋችሁ ስትነቁ ንብረታችሁ መወረሱን የስምምነት ሁሉ መሻሩን ከሚያረዳችሁ ሲስተም ጋር ያዛልቃል ብሎ መጓዙ ይበጃል? ይሄ እንደ ንግድ ባንክ ወይም እንደ ፔፓል አይነት ድግግሞሽ አይደለም። ቢትኮይን ሙሉ በሙሉ ራሱን የቻለ አዲስ የኢኮኖሚ ስነ ፍጥረት ነው።